ሰላም ፋሚሊ ዛሬ በሌላ ቪዲዮ ተመልሰናል። ዛሬ ደግሞ የምንመለከተው ከኤክስነስ ብሮከር ወደ ባይናንስ አካውንታችን እንዴት አድርገን ዊዝድሮዋል እንደምናደርግ ነው ማለት ነው። በመጀመሪያ የኤክስነስ ብሮከራችንን እንከፍታለን። ወደ ውስጥ ከገባን በኋላ እንደምትመለከቱት 50 ዩኤስዲቲ አለ ማለት ነው። እሱን ዊዝድሮዋል ለማድረግ ዊዝድሮዋል የምትለዋን አንድ ጊዜ ክሊክ እናደርጋታለን። ወደ ውስጥ ከገባልን በኋላ እንደምትመለከቱት የተለያዩ አማራጮች አሉ። ከነሱ አማራጮች ውስጥ እኛ ወደ ባይናንሳችን ስለሆነ ባይናንስ ፓይ የምትለዋን አንድ ጊዜ ክሊክ እናደርጋታለን። ከዛን ከታች አማውንት ይለናል ማለት ነው። እናንተ የምትፈልጉትን አማውንት ማስገባት ትችላላችሁ። እኛ ለዛሬ የምንፈልገው 10 ዩኤስዲቲ ነው። 10 ዩኤስዲቲ እንለዋለን። ከታች ኮንቲኒው እንለዋለን ማለት ነው። ኮንቲኒው ካልነው በኋላ ኮንፊርም ዩር ዊዝድሮዋል ይለናል። ኮንፊርም የምትል ከታች አለች። ኮንፊርም እንለዋለን። አክሽን ኮንፊርምድ ይለናል ማለት ነው። ከታች ያለችዋን ጎይት የምትለዋን አንድ ጊዜ ክሊክ እናደርጋታለን። ወደ ውስጥ ከገባን በኋላ እንደምትመለከቱት ባይናንስ አይዲ ይለናል። ባይናንስ አይዲያችንን እናስገባለን። ኮንፊርም የምትለዋን አንድ ጊዜ ክሊክ እናደርጋለን። ከዛ በፊት ባይናንስ አይዲያችንን ለማግኘት ከፈለግን ወደ ባይናንስ የምትለውን አንድ ጊዜ እንገባለን። ባይናንስ የምትለው ውስጥ ከገባን በኋላ ከላይ ያለችውን የባይናንስ ሎጎ አንድ ጊዜ ክሊክ እናደርጋታለን። ክሊክ አድርጋ ይችን የምትመለከቷትን ነጥብ አንድ ጊዜ እንነካታለን። ከዛን ወደ ውስጥ ከገባልን በኋላ አይዲ የሚል አለ። አይዲ የሚለውን ኮፒ እናደርገዋለን ማለት ነው። ኮፒ ካደረግን በኋላ ወደ ኤክስነሳችን ተመልሰን ባይናንስ አይዲ የሚለው ላይ ፔስት እናደርገዋለን። ከዛን ኮንፊርም እንለዋለን ማለት ነው። እንደምትመለከቱት ዩር ሪኩዌስት ኢዝ ኢን ፕሮግረስ ብሎናል ማለት ነው። ይህን ቼክ ለማድረግ ወደ ባይናንሳችን ተመልሰን እንሄዳለን። ባይናንሳችን ውስጥ ከገባን በኋላ ከታች ያለችዋን ዋሌት የምትለዋን አንድ ጊዜ ክሊክ እናደርጋታለን። እንደምትመለከቱት እኔ 10 ዩኤስዲቲ በትክክል ገብቶልኛል ማለት ነው። እንደዚህ አይነት እና የተለያዩ ፖችን ለማግኘት ይህን አካውንት ሰብስክራይብ እና የደወል ምልክቷን በመጫን ቤተሰብ የሆኑ ይህን ቪዲዮ እንደወደዳችሁት አልጠራጠርም። በሌላ ቪዲዮ እስከምንገናኝ ይመቻችሁ።